የሚሸጥ ሃይሮፍ መኪና 2011 ሞዴል ይላችሁ መጥቻለሁ። የዚህ የመኪና ዋጋ እነግራችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ ቤተሰቦች ሁላችሁንም ሰላም ብያለሁ። ይህ የምታዩት መኪና ሃይሮፍ ነው። የሚገኘው በወሎ ኬሚሴ ነው። እጅግ በጣም ጥርት ያለ ንጹህ መኪና ነው። አንድ ችግር የሌለበት ቻንሲ ካምቢዮ ምንም ቦዲ ግጭት ምንም ነገር የሌለበት ንጹህ ሃይሮፍ መኪና ነው። ታዲያ ይህም መኪና መግዛት የሚፈልግ ይፍጠን። ወላሂ ዋጋውም እጅግ በጣም ተመጣጣኝ ነው። በዚህ ዘመን በዚህ ወቅት ከቶም በእንዲህ ዋጋ ይህም መኪና ይገኛል ብዬ አስቤ ራሱ አላቅም። ዋጋው 3.9 ይላሉ። የተወሰነ ድርድር አለው። ስለዚህ ይህም መኪና በእጁ ማስገባት የሚፈልግ በስልክ ቁጥሬ ያናግረኝ ማለት ነው። ቶሎ በአስቸኳይ መግዛት የሚፈልግ ይህም መኪና ገዝቶ ቢሰሩበት ከፈለጋችሁ ከደሴ አዲስ አበባ በእርግጥ መርሃ ግብሩ ህጉ ባይፈቅድም ለምሳሌ ከደሴ ደብረ ብርሃን ድረስ መስራት ትችላላችሁ ማለት ነው። መርሃ ግብር አውጣችሁ ምርጥ መኪና ነው። እንዲሁም ደግሞ በቅርብ ከደሴ ኬሚሴ ሌላም አፋር ክልል እንደዛ መርሃ ግብራችሁን አውጣችሁ መስራት የምትችሉበት ነው። ዛሬ ብር እየወደቀ እየሄደ ነው እንደምታውቁት ማለት ነው። መኪና በፊት 1 ሚሊዮን በጣም ውድ የሚባል መኪና ነበር። ዛሬ ግን 10 ሚሊዮን 10 ምናምን ሚሊዮን ገብቷል። ይሄም መኪና ዛሬ መኑኝ በ3 ነጥብ ምናምን ገዝታችሁ ብታስቀምጡት የዛሬን አመት 2 አመት ምናልባትም እጥፍ ወይም 2 እጥፍ ይዞ ነው የሚመጣው። ሁሉ ነገር እየጨመረ ነው። አሮጌ ሃይላንድ ብኮን ጨምራ ነው የምታድረው። ሌላውን ተውትና የተጣለች አሮጌ ሃይላንድ ዛሬ 1 ብር ከነበረች ነገ 1 ብር ከ50 ሳንቲም ናት። ሲጀመር 1 ብር የሚባል ነገር ምንም የሚገዛው ነገር የለም። ስሙ ራሱ ጠፍቷል። 1 ብር ራሱ አይቻላቅም። የምር 1 ብር አይቻላቅም። ከ5 ብር በታይ አይቻላቅም። ይሄ 50 ሳንቲም እንደድሮ ሳንቲሞች ምናምን አይቻላቅም። ይሄን ያክል ብራችን በጣም ስለወደቀ ይሄም መኪና ገዝቶ የራሱ ማድረግ የሚፈልግ ለንግድም ለስራም እንዲሁም ደግሞ ብሩን አስቀምጦ ወክ ያደረገበት ቀስ ብሎ ይሸጠዋልና ምርጥ መኪና ነው። ውስጡን ብታዩት ወላሂ ጽድት ያለ ነው። ምንም አይነት ጉዳት የለውም። ሰውየው ገዛ አልሰራበትም፣ አቁሞታል። ምክንያቱም እሱ እንዳሰበው አልሆነለትም። መናኸሪያም ጋር ምናምን አልተስማማምና ሸጦ ወደ ሌላ ስራ ሙቭ ሊያደርግ ስለሆነ በጣም ጥርት ያለ ምርጥ መኪና ነው። ይህም መኪና በእጃችሁ ማስገባት የምትፈልጉ እንዳልኳችሁ በስልክ ቁጥሬ አናግሩ፣ ሼር አድርጉት። በጣም ወላሂ ምርጥ ነው። ቻንሲ ብትሉ ቦዲው ምንም አይነት ግጭት የለው፣ ካምቢዮ ምንም አይነት ችግር የለውም። ፍሬንሸራው ሁሉ ነገር ምርጥ ነው። ምንም በቃ በአጭሩ ምንም አይነት ችግር የለውም ማለት ነው። ስለዚህ ይሄን መኪና ግዙት፣ እመኑኝ ግዙት፣ ይጠቅማችኋል። እመኑኝ ግዙት፣ ይጠቅማችኋል። አትርፋችሁ ሸጡታላችሁ፣ ትሰሩበታላችሁ፣ ተጠቀሙበታላችሁ። እየጨመረ እንጂ እየቀነሰ ስለማይሄድ በጣም የሚጠቅማችሁ ምርጥ 2011 የሆነ የሃይሮፍ መኪና ነው። ለሰርግ ብታከራዩት የሆነ ቦታ ሄዳችሁ ኮንትራት ብትሰጡት ዛሬ ሁሉ ነገር ውድ ነውና ይሄ መኪና ወላሂ ምርጥ ነው። ጥራቱ ድምጡን ብታዩት በቃ ምርጥ የሚባል መኪና አለ የሚባል መኪና ነውና ይሄን መኪና የምትገዙ ነጋዴዎችም ደላሎችም ጋራጅ ቤቶችም ያጠቅማችኋል። ለሰርቪስም ለብዙ ነገር ይሄን መኪና ይዛችሁ አዲስ አበባ ብትገቡ በጣም ነው ተጠቀሙበት። ታክሲ ራሱ ሰፊ ስለሆነ በደንብ ይጭናል። ከአዲስ አበባ ደብረ ብርሃን፣ ከደብረ ብርሃን ደሴ ፈለጋችሁበት ድረስ የሚሰራ በጣም ንጹህ መኪና ስለሆነ ውስጡ ራሱ ብታዩት ወላሂ ወንበሩ ጥራቱ ምናምን የቱሪስት መኪና ነው የሚመስላችሁ። በተለይ ደግሞ አረቦች አሁን ክረምት ላይ ቱሪስት ምናምን ይሄዱ የለ ይሄን ያለው ሰው በቃ እነሱን ይዞ ወክ ፈለገበት ይሄዳል። በጣም ምርጥ መኪና ነው። ይሄ መኪና ገዝታችሁ ጥድት ያለ መኪና መስራት የምትፈልጉ አናግሩ፣ ሼር አድርጉት። ሃይሮፍ 2011 ሞዴል 3.9 ይባላል። የተወሰነ ድርድር አለው። መታችሁ የምትገዙ ካላችሁ አሎ በሉኝ፣ አገናኛችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሼር ላይክ ማድረግ እንዳትረሱ። በሌላ ቪዲዮ እንገናኝ።